እዚህ ሰዓት የመረጃ ጊዜ ወደ ሰበር መረጃዎቹ ስናቀና እስራኤል ከኢራን በተጨማሪ ወደ ሊባኖስም ተኩስ መክፈቷ ተሰምቷል። ማምሻውን በሊባኖስ ላይ የአየር ድብደባ ፈጽማለች። በደቡባዊ ሊባኖስ በሄዝቦላ ላይ ብላለች። ሄዝቦላ በእኔ ላይ ጥቃት ሊሰነዝር ሲል አይቼዋለሁ ነው የምትለው እስራኤል። ይህንንም ተከትሎ ሄዝቦላን ቀድሞ ለማዳከም በሚል ከኢራን በተጨማሪ ወደ ሄዝቦላ ውጊያ መጀመሯ ተሰምቷል። ከዚህም ባሻገር ደግሞ እስራኤል በዛሬው ዕለት አሳሳቢ የተባለ ዜና ነው የሰማችው። ይኸውም የሚሳኤል ማምከኛዎቿ በከፍተኛ ሁኔታ አቅማቸው መዳከሙ መነገሩ ነው። የእስራኤል መገናኛ ብዙሃን ራሳቸው ከሰዓታት በፊት እንደዘገቡት ከሆነ በተለይም አይረን ዶም የተባለው ግዙፍ የመከላከያ ስርዓት የኢራንን ሚሳኤሎች ጦርነቱ ሲጀመር አካባቢ 90 በመቶ ያመክን እንደነበር ገልጸው አሁን አቋሙ ወደ 65 በመቶ መውረዱ በእስራኤል በከፍተኛ ሁኔታ ስጋት አጭሯል ብሏል። ይኸውም በእስራኤል አሁን ላይ የኢራን ሚሳኤሎች በከፍተኛ ቁጥር እየደበደቡ መሆናቸው ለዚህ አንዱ ማሳያ ተደርጎ ተወስዷል። የገንዘቡም ሁኔታ በተለይም ኢራን ሚሳኤሎቹን የምታመርትበትና እስራኤል ደግሞ አንዱን ሚሳኤል ለማክሸፍ የምታወጣው ብር የተመጣጠነ አለመሆኑ እስራኤልን በከፍተኛ ሁኔታ ለውጪ ዳርጓታል። ኢራንም በከፍተኛ ሁኔታ በዛሬው ዕለት በአየር ተደብድባለች። በሌላ በኩል የተባበሩት መንግስታት ድርጅት አስቸኳይ ስብሰባ እያደረገ ይገኛል። በዚህ በጠራው የጸጥታው ምክር ቤት አስቸኳይ ስብሰባ ኢራንና የእስራኤል አምባሳደሮች ፊት ለፊት ተፋጠው ኃይለ ቃላትን ጭምር ተወራውረዋል።